ሰው የለኝም በምድር ላይ አንቺ ነሽ ሕይወቴ። ስለምን ልስማሽ ነው? በምን ምክንያት ላዳምጥሽ ነው? ገብቶሻል? ያደረግሽኝ ነገሮች በጣም ብዙ ናቸው። ሰው የለኝም በምድር ላይ ብዙ ነገሮችን አሳልፈሽ ሊሆን ይችላል አላቅም፣ ግን የመጣሽባቸውን መንገዶች በሙሉ በእርግጠኝነት ወይ የተሳሳቱ ናቸው ወይ ካልሆነ ደግሞ ወይ ትልቅ አሳማኝ የሆነ ነገር ሊኖርሽ ይችላል አላቅም። ብቻ ግን በእኔ ህይወት ላይ የምትሽ በጣም ብዙ ነገሮችን አበረችሽ። በጣም ብዙ ነገሮች ኢቨን ከቤተሰብ አንጻር፣ ከጓደኝነት አንጻር፣ ከሁሉ ነገር አንጻር ገብቶሻል አይደለ? ለዛ ነው እኔ አሁንም ድረስ እየደከመኛለሁ ማውራት እንጃ። ሰው ሳይገባ መሃላችን ለዛሬ ደግሞ የተሸነፍኩበት ቀን የለም። አሁን በቃ ተናግተሻል። ቢቀመጥ ትልቅ ጥፋት ነው የሰራው። ምንድን ነው የሆንሽው? ንገሪኝ። ምን የሆንሽው ነገር አለ? ንገሪኝ። ቢያንስ ያሉትን ነገሮች ከግንዛቤ እንዳስገባልሽ የምትፈልጊያቸው ነገሮች ካሉ ንገሪኝ። ቢያንስ አሁን ድጋሚ እንዲቀበልሽ የሚያደርገኝን ነገር ንገሪኝ። እሱ ችግር የለም መዳንም ብዙ ነገር አለ። እሱ ችግር የለው። ግን የወርዲ አሁንም ይሄን አንድ ነገር ልጠይቅሽ። ይሄን ነገር ከየት ሊመጣ ቻለ? እንዴት ሊሆን ቻለ? የኔ ጥያቄ ገብቶሻል? ይሄ ሁሉ ጊዜ አመኝሻለሁ። ይሄ ሁሉ ጊዜ ብዙ ነገሮችን አሳልፌያለሁ ባንቺ። ታውቂያለሽ አይደለ? ግን እኔ እንጃ እንደዛ መፈጠሩ አላውቅም። ብዙ ነገሮችን ችላ ለማለት ሞክሬያለሁ። በእናትሽ አንዴ ብቻ ስሚኝ፣ አዳምጪ። አሁን እንድትሰሚኝ ብቻ ነው ፈልግ። ምንም እንድታወሪ አልፈልግም። መጸጸትም ካለብሽ ተጸጸች፣ አያገባኝም። አሁን ገብቶሻል? ግን ለአንቺ ፍቅር ነበረኝ። ብዙ ጊዜያቶችን አሳልፌያለሁ በአንቺ። ከአንቺ ውጪ ፍቅረኛ ለመያዝ ሁሉ በጣም ብዙ ለፍቻለሁ። ገብቶሻል? ቢገባሽ አልገባሽም። አሁንም አንዴ ስሚኝ፣ አንዴ ስሚኝ። ስለምን ልስማሽ ነው? በምን ምክንያት ላዳምጥሽ ነው? ገብቶሻል? ያደረግሽኝ ነገሮች በጣም ብዙ ናቸው። ምንቴ አልገባም ያለበት ነገር። በቃ አንዴ ላውራት። ይኸው ብዙ ነገሮችን አድርጌያለሁ። ለአንቺ ያልከፈልኩት መስዋዕትነት የለም። ታውቂያለሽ አይደለ? ግን ለሰጠሁሽ ሁሉ ምላሽሽ ጥሩ አልነበር ለእኔ። ገብቶሻል አይደለ? ያሳለፍሻቸው ነገሮች ሊኖሩ ይችላሉ። ግን ወደ እኔ የመምጫ ታይምሽ በጣም ዘግይታ ብዬ ነው የማስበው። ገብቶሻል? ግን ብዙ ነገሮችን ሳክሪፋይ አድርጌያለሁ ለአንቺ። ብዙ ነገሮችን ሆኛለሁ በምችለው። ኢቭን አንቺ እኮ እንዴት እንደሸወድሽኝ እኮ አልገባሽም። ዶክተር እስከ መቀየር ምን ማለት ነው? ሁለተኛ ቆይ ልንገርሽ፣ ሁለተኛ ከሰው የተበደርሻቸው ብሮች ነበሩ። ኢቭን
እነሱ ሰዎች ኢቨን እኔ ጋር ነው ሲመጡ ነበር። ገብቶሻል አይደለ? እኔ ሲያስጨንቁኝ ነበር እስከዛሬ ድረስ። የአንቺን ዕዳ ለመክፈል ያልገባውበት ነገር የለም። አንቺ ከጠፋሽ በኋላ ነው። ገብቶሻል? ግን እግዚአብሔር ጥሎ አይጥልም። ገብቶሻል አይደለ? ፈጣሪ ጥሎ አይጥልሽም መቼም ቢሆን። እኔ አንቺን እንደዚህ አግኝቼ አወራሻለሁ ብዬ አንድም ቀን አስቤ አላውቅም። አንድም ቀን። ምክንያቱም ሳገኝሽ ቀጥታ እንድገልሽ ነው በቃ አይሙሬ ላይ እየመጣብኝ። ገብቶሻል አይደለ? በቃ ያን ነገር መቀበል እያቃተኝ ነው አሁንም ድረስ አልችልም። አዎ ምንም ነገር ላደርግሽ ላልችል እችላለሁ፣ ግን ብዙ ፍቅሮች ነበሩ። እሱም በማሰብም ብዙ ያሳለፍኳቸው ነገሮች አሉ። እሱም በማሰብ ሁለተኛ ጊዜ ሌላ ጥፋት ማጥፋት አልፈልግም በአንቺ ጉዳይ። ገብቶሻል አይደለ? ብዙ ነገሮችን አሳልፈሽ ሊሆን ይችላል አላቅም፣ ግን የመጣሽባቸው መንገዶች በሙሉ በእርግጠኝነት ወይ የተሳሳቱ ናቸው ወይ ካልሆነ ደግሞ ወይ ትልቅ አሳማኝ የሆነ ነገር ሊኖርሽ ይችላል አላቅም። ብቻ ግን በእኔ ህይወት ላይ የምትሽ በጣም ብዙ ነገሮችን አበላሽተሻል። በጣም ብዙ ነገሮች ኢቨን ከቤተሰብ አንጻር፣ ከጓደኝነት አንጻር፣ ከሁሉ ነገር አንጻር። ገብቶሻል አይደለ? ብቻዬን ቀርቻለሁ። ብቻዬን ቀርቻለሁ። ማቀው አንድና አንድ ነገር ብቻ ብቻዬን እንደቀረው ብቻ። ኢቨን ህይወት ሌላ ህይወት ውስጥ ልገባ አስብና ያንቺ ተመሳሳይ ናቸው ብዬ ነው ማስብ። አይሙሬል ገብቶሻል? አሁንም ልቤ ላይ ሻካራነት አለ። ለሴት ልጅ ያለኝ ነገር በጣም እየቀነሰ ነው በአንቺ ምክንያት። ብቻ ግን አንድ ነገር ልነግርሽ እፈልጋለሁ። እኔ እንጃ፣ እኔ እንደ ድሮ ልወድሽ የምችል አይመስለኝም። ይኸው አሁንም ታውቂያለሽ፣ አመኘሽ ነበር በደንብ ከሚባለው ግን እኔ እንዳንቺ አይደለሁም። እኔ እንዳንቺ ክፉ አይደለሁም። እኔ እንዳንቺ ብዙ የማታውቃቸው ነገሮች አሉ። እሺ፣ እንዴት ልወቃቸው? በምን በኩል ልወቃቸው? አሁን መተሽ አልነበረም እኮ አዳምጠኝ ማለት የነበረብሽ። ይወርዲ ቢገባሽ ኖሮ አሁን አልነበረም አዳምጠኝ ማለት የነበረብሽ። ገብቶሻል አይደል? ብዙ ነገሮችን ማድረግ ትችይ ነበር፣ ግን እኔ እንጃ አላውቅም። እኔ ሻክሯል። በቃ በአንቺ በኩል ያለኝ ነገር በሙሉ ሻክሯል። አፈቅርሽ ነበረ። አንድ ነገር ልንገርሽ፣ አፈቅርሽ ነበረ። ከአንቺ ጋር ብዙ አላማዎች ነበሩ። እሱ ብቻ አልነበረም። ኢቨን ስትድኝ ብዙ ነገሮችን አስበን ነበር አይደለም? ግን ይሁን አልፌያቸዋለሁ። እግዚአብሔር ይመስገን። ቀጣይ ዓመት ደግሞ የተሻለ ነገር ወይ የተሻለ ሁኔታ ሊሆን ይሆናል። አላውቅም፣ ግን እኔ እንጃ። ይሁን ብቻ ብዙ ነገር ያሳስበኛል እና ብዙ ነገር ተበላሽቶ ሊሆን ይችላል። ግን አሁን ልጄ እንደሚለኝ ነገር ከሆነ ከአንቺ ጋር ብዙ ነገሮችን ማድረግ ይችል ነበር። ግን ያንን ነገር ከውስጥ አስወጥተሽው ገብቶሻል? እንጃ ግማሽ በግማሽ ልቤ ሌላ ቦታ ነው።
ቤካን እያንተ መለለኝ እኔ እኮ ብቸኛ ነኝ። አሁን አልነበረም ያንን ነገር ማለት ነው። አሁን አልነበረም ያንን ጊዜያቶችን ማስታወስ ነበረብሽ። እፈልገዋለሁ ከአንቺ ጋር መሆኑን አሁንም እፈልገዋለሁ፣ ግን በዚህ አይነት መንገድ አይችልም። ባለሁበት ሁኔታ ላይ አሁን ባለሽበት ሁኔታ ላይ ምንም ነገር ላደርግልሽ ዝግጁ ነኝ፣ ችግር የለብኝም። ግን የድሮ ነገራችን ይቀጥላል ብዬ እንኳን አልጠብቅም። ገብቶሻል አይደል? ካደረግሽ ነገር አንጻር እንጃ ያው ብዙ ነገሮችን አሳልፌያለሁ፣ ብዙ ነገሮችን ሆኛለሁ፣ ብዙ ነገሮች ውስጥ ገብቻለሁ። አላውቅም ብዙ ልታዝኝ ቢካ ምንም ልክ የለም የምታወራው ነገር በእናትህ ምንም ልክ የለም። በቃ እሺ ልክ በሆነ መንገድ እኮ አንተ ልክ ተረድተኸኝ ነገሮችን አንተ ትክክል ለማትለኝ ከሆነ እሺ ችግር የለም። ይሄ ኦዲየንስ ይፈርዳል እኮ እያየ ነው አይደለ? ተመልካቾች ይፈርዳሉ። ለእሱ የሆንኩትን ያህል ለማንም ሆኜ አላውቅም። ምንቲ ለማንም ሆኜ አላውቅም። ለቤተሰብ እሷን ያህል በሆነላችሁ ኖሮ እስከ ዛሬ ድረስ ብዙ ነገሮችን እፈጥር ነበር። ገብተዋል። ለሀገር ብዙ ነገር እፈጥር ነበር። ገብተዋል አይደለ? ግን በዛ ልክ አልነበረም የኔ አስተሳሰብ። እሷን አግብቶ ከእሷ ጋር ብዙ ጊዜያቶችን ማሳለፍ ነበር ሀሳብ የነበረው። አውቃለሁ አታውቅም እንጂ ብታውቅ ኖሮ እንደዚህ አትለኝም ነበር። እሺ ገባኝ እኮ ቤካ። ግን አሁን ምንድን ነው ማድረግ ያለብን? አሁን እኮ መፍትሄው እኮ ተኩር የሚሻለው አሁን ደጋግሞ የምታወራው ነገር ስላለፈው ነገር ነው። አሁን እኮ የእኛን እገዛ ፈልጋ ነው የመጣችው አይደለ? የእኛን እገዛ ፈልጋ ሄደ የመጣችው ቤካ። ወርቃን አገኘችው። ሰው ባይነግረኝ ኖሮ ሳምሪ እየፈለግናት ነበረ። ሳምሪ እኮ ጠፍታብኛለች። ግን ስናንተ ያሰብኩ ያሉት በአሁኑ ሰዓት ቤካ አውቃለሁ። አንተ ላይ በጣም ብዙ ነገር አድርገሃል ቤካ። እኔ እንደዚህ በቀላሉ አልተወም አንተን። ነገር ግን ችግሩን ማንፈታው ከሆነ እዚህ ድረስ መምጣት ከአንተ ምንም ጥቅም የለውም ማለት ነው። በቃ ቤካ አሁን ተረድተኸኝ እሺ ብለኸኝ ከዛ ሁላ ገበገብ በኋላ እንተዋወት አልኩ። ግን አንተ ጫሽ ተስፋ ያስቆጥካት ነው። አንድ ሐሙስ የቀራት ሴትዮ ከአንተ ጋር ስታወራ በቃ ካሁን በኋላ ማፈቅርሽ አይመስለኝም፣ ካሁን በኋላ አብሬሽ መሆን አልችልም፣ ካሁን በኋላ ከአንቺ ጋር ሆነም ፍቅሬ ወጥቷል፣ ፍቅሬ አልቋል ምናምን ታያጣለህ። ምን ጥቅም ነሷሽ? ምንድን ነው የሚጠቅማት? አያተርፋት። ይህን ነገር ታውቃለህ እንዴ? ቤካ ለምንድን ነው እንደ ኖርማል ሰው ማታስበው? ገብቶኛል። ያለበት ጭንቀት በደንብ እረዳለሁ። ያለበት ሁኔታ በደንብ ነው የማገናዝበው። ነገር ግን አሁን ግን አንተ እንደ ብልጥ ሰውና እንደ ስማርቱ ስማርት ሰው በቃ እንደሆነ ሰው ራስን አስበህ ምንድን ነው ማድረግ ያለብኝ? አሁን ብልጦኝ ምንድን ነው ማድረግ ያለብኝ ብለህ አስብ። ስለ ትናንትን ነው ያለፈ ሁኔታ አሁን ማውራት ምንም አይጠቅመኝም። አውቃለሁ። ትናንትና ታፈቅራት ነበር አውቃለሁ። እኔ ነበርኩ መቀርጽ። ትናንትና ለሷ ብለህ የከፈልከው መስዋዕትን ታውቃለሁ። ትናንትና ለሷ ብለህ ሰው አግተሃል። ትናንትና ብዙ ነገር አሳልፈሃል ቤካ። በደንብ ነው የማውቅህ በደንብ። እንደ ስለትናንት ካወራን ዛሬ አንኖረውም። ግልጽ እኮ ነው። በቃ አለቀ። አሁን እቺ ልጅ አሁን የምታወራት ነገር ምንም አይጠቅማትም። ይሄ ኦዲየንስ አልከኝ። ኦዲየንስ ይፍረድ። አንተ በአንተ በኩል ልክ ነህ እኮ። አሁን ግን ይሄን ጉዳይ ከነገርኩት በኋላ አንድ አመት እንደቀራት ከተናገርኩኝ በኋላ አንተ ልክ ኮንክ ደግሞ ይቀጣልሃል። አንተ ልክ ልትሆን አትችልም። ይኸው ይናገሩ፣ ኮሜንት ላይ ይናገሩ። ብዬ የምቀርጸው አውቄ ነው። መንገዱን ካሚያ ካለ ምንም ማድረግ አትችልም አንተ ቤካ። ሁሌ ነበር አንተ የምትቀርጸው አይደል? ስለዚህ አሁን እንቀርጻለን። እኔ አብጄ ቀርጸኛ አይደል? አንተም እንደዚህ ሆነ ቀርጸሃል በቃ። ስለዚህ አሁን ማድረግ ያለብን ነገር ታውቃለህ። አንተም ቢሆን መረጋጋት ነው ያለብህ ቤካ።
ምን እንደምትለው ሻው ምን ይፈጠር መተለኝ ቆይ ሻንቶ ቆይ እየሆንክ ያለው ነገር ሙሉ ሙሉ ካይልም እያልኩ ነው። በቃ እሺ በለኝ በቃ እኔ እኮ አልገባህም እኮ እያልኩ ያለሁት አሁንም እኮ እየገባህ አይደል? እሺ ምን እንደምትለኝ ልስማ ነገር የኔ ጓደኛ ነህ እሺ አይደለ? ከኔ ጋር ብዙ ጊዜያቶችን አሳልፈዋል። ያደረገችኝን ነገር በምን ታውቀዋለህ አይደለ? የምታውቀው ነገር ላይ ለምንድን ነው ስለ አሁን እኮ እሷ መታመሟ እኮ አይደለም እኮ ዋናው ፖይንታችን ገብቶሃል አይደለ? የኔ ህይወት ነው። እሷ ታመመች፣ እሺ 15 ቀን ቀራት፣ እሺ ተቀበልኩ። ምንቲ ይሄ ነገር ነገ ያለ መቀየሩ በምን አውቃለሁ? አንድ ገብቶሃል? አንተ አስመርምራት ሊሆን ይችላል። ገብቶሃል አይደለ? ሌላ መመን ቢሆንስ አናውቅም። ምንኝ ያልኩ እኔ ያኔ ማቆቷ አንድ ያልኩ ለምን ተጠምነኝ ይጀምንኝ። እሺ ምንቲ አንተን አመንኩ እንበልሽ ከእሷ ጋር ምን አይነት ጊዜ ስላሳለፍ አይፈቅድልኝም። እየነገርኩ ነው። እኔ ልቤ አይፈቅድልኝም። እኔ ከእሷ ጋር ጊዜ ማሳለፍ እኔ እንጃ ምንቲ 15 ቀን አይደለም ይኸው አሁን 2 ደቂቃ ላወራኋት እኔ ውስጥ እየተረበሸ ነው ምንቲ። ለተወሰነ ደቂቃ ላወራኋት እኔ ውስጥ እየተረበሸ ነው ምንቲ። አልገባህም? አሁንም እያልኩ ያለሁት ከእሷ ጋር መቀጠል የሚባለውን ነገር እኔ ማሰብ አልፈልግም። አሁንም ድረስ ስላልከኝ ነው፣ አንተ ስላልከኝ ነው ምንቲ እያደረግክ ያለሁት። አንተም በማክበር ነው ምንቲ ይህን ሁሉ ነገር እያደረግክ ያለሁት። እሷ እንዳደረገችኝ ቢሆንም ማኖር እኮ ዛሬ እንደዚህ ባልተገናኘን ነበር ምንቲ። ገብቶሃል አይደል? እፈልገዋለሁ። እኔ እንዲያመኝ አልፈልግም። አሁን የልብ ህመም አብቅቶ ነበር እኮ እንደ አዲስ ቁስሉን ማመርቀዝ ምን ማለት ነው? ቁስሌን የነካችሁት ምንቲ። ያልገባችሁ ነገር እሱ ቁስሌን ነው እንደ አዲስ የቀሰቀሳችሁብኝ። እንደ አዲስ ነው የሚያመኝ አሁን። ገብቶሃል አይደለም ምንቲ? አሁንም ያልተዋጠልኝ ነገር እሷ አመመኝ አለች፣ ሆስፒታል ወሰድካት፣ ወደቀች፣ አገኛት ምናምን አይደለም? እሺ ሆስፒታል ሄድክ፣ ተመረመረች ምናምን ብዙ ነገር ተፈጠረ። ግን አሁን እኔ ከእሷ ጋር የምታረቅበትን ሪዘን እየፈለጋችሁ ቢሆን እኔ ታውቃለህ፣ ምንም የሰው ጭካኔ የለብኝም። ሰው ላይ መጨከንን አልችልም። እሱን ልቤን ብትጠቀሙበት ስሙት። ለዛ ነው እኔ አሁንም ድረስ እየደከመኛለሁ ማውራት። እኔ ምን እንጃ ብዙ ነገሮችን ቻሌንጅ አድርጌ አልፌያለሁ። ግን እንደ ዛሬ ደግሞ የተሸነፍኩበት ቀን የለም። በጣም ነው የተሸነፍኩት። በዚህ መንገድ አገኛታለሁ ብዬ አንድም ቀን አስቤ አላውቅም። በቃ ብዙ ሀገር ሄጃለሁ አይደለ? ጅቡቲ፣ ኬንያ ቦርደር ድረስ አይደለ? ግን አላገኘኋትም። እኔ እንጃ እንዴት አፍንጬ ስር እንደተገኘች አላውቅም እስካሁን ድረስ። ብዙ ነገሮችን መስዋዕት አድርጌያለሁ። ስራ እሰራለሁ፣ ገንዘብ አገኛለሁ፣ እሷን ፍለጋ ድጋሚ ስራ እሰራለሁ፣ ገንዘብ አገኛለሁ፣ እሷን ፍለጋ በየቀኑ ከስራዬ ምን ያህል እንደራኩኝ አንተ ታውቃለህ አይደለም? አዎ በደንብ አውቃለሁ። አይደለም እንዴ ነባ ያውቃል እኮ በደንብ አይደለም? ነባ ብዙ ነገሮችን ከኔ ጋር አሳልፏል። ኢቭን ብዙ ሰዎችን ሲያመቻችልኝ በየቦታው ሄደን ስንፈልግ ኢቭን ብዙ ፖሊስ ጣቢያ ላይ ፈልጊያታለሁ። እነሱ ኢቭን እስካሁን ድረስ እየፈለጓት ነበር አይደለም? አሁን እሱ ነገሩ ራሱ እሷ ላይ ጫና እንዳይደርስባት እፈራለሁ። ምንቲ መፈለጓ፣ በየቦታው መታሰሱ ምናምን እኔ እጅ ላይ መውደቋ ጥሩ ነው፣ አልጠላሁትም። ግን ምንቲ እኔ እንጃ አሁንም እሷ ላይ ጫና ነው የሚደርሰው ብዬ ነው ማስበው። በእኔ በኩል ባትገኝ ይሻል ነበር፣ ባትገኝ በዛው ብትቀር ይሻል ነበር። ምንቲ ምትዋት ወድቃት ምትዋት አላውቅም። ምንቲ የአንተ አስተሳሰብ ሊሆን ይችላል፣ የአንተ ደግነት ሊሆን ይችላል። ደግነት አይደል? ደጉኝ አንተ ብትምታው ነገር ነው። አንተ ጋር ደግሞ ምናምን ቢሏት ይሄኔ እኮ እንዳቀውጦም እኮ አንከፍክፋ ምናምን ሄደ ምናምን ነገር አግኝ ቤት ይዛት ሄደ ምናምን ነገር ጭራሽ ከኔማ ተንከካይታ ጋር ስራ ሰውድና ነበረ ደረንጅ ስለመጣው ምናምን ነገር ይጎክ ተናታ ያያ ጤነኛው ነው ምናምን በቃ ለላም እንደዚህ የምትሆነው በቃ ለምን ማለት የሚሆንብህ ነገሮች አይደለም
እንደዛ ቢሆን ኖሮማ ብዙ ነገሮችን አሳልፍ ነበር። አሁንም ድጋሚ ከእሷ ጋር ብዙ ነገሮችን እኮ ማድረግ እኮ አቅቶኝ አልነበረም። አሁንም እኮ ይቅርታ እኮ ምናምን እኮ ተባብለን እኮ መቀጠል እንችላለን፣ ግን አይፈቅድልኝም። በቃ ውስጥ የሻክሯል። በቃ ምንቲ እሷ እኮ አሁን ለእኔ መስላ የምትታየኝ ነው የምልህ ምንቲ። እኔ በእሷ ፊት እንደዚህ መናገር ስላልፈለግኩኝ ጭምር ከግማሽ ሰው በታች ናት ለእኔ። ገብቶሃል?